መቀናናት እንጂ እግዚአብሔርን ጸብ አይደለም። ጸብ እንትና ቀረ ስንት ብር አገኘች ምናምን እናንተ ጠንቋይ ቤት የምትውሉ ሰዎች ናቸው። የለም ይሁን የለም ቀኑን ሙሉ ታምራት ገለታ ስራ በጊዜው አቆመ እንጂ ስታፈነድዱ የምትውሉ ሰዎች ናቸው። እንደዚህ አሻገራችሁ እንትና ይሄን ያህል ሸጠች ይሄን ያህል በጣም ከምጠላው ነገር ይሄን ነገር አልወደው። የእውነት አስተያየት የሚሰጡ ሰዎች ራሱ በእንደዚህ አይነት ዙሪያ ላይ ሲሰጡ ድብር ነው የሚለኝ። ማለት ይሄንን የሚደብረኝ እኔ ምቀኛ አይደለሁም ምናምን ከማለት አይደለም። ብቻ እንደዚህ አይነት ነገሮች ይደብሩኛል። ገቦች ለሷ የሚሰጣት ሰው ወይ ለኮሶ የሚሰጣት ሰው እሷን ስለተወ እኔ የማገኘው ነገር አለ የምጠቀመው ነገር አለ ምን አለ? ምንም የለም። እያንዳንዱ እዚህ ሚዲያ ላይ ያለ ሰው መጥፋት የለበትም። ከጠፉ ገባችሁ የቶፒክ ድርቀት ነው የሚገጥመው። አሁን ባቢሎን ብትጠፋ በማን ነው የማወራው? እኔ በሷ ቦታ ላይ ሌላ ሰው መፈለግ አለብኝ። እንግዲህ አሁን ገባችሁ? ኮሶም ማንን ነው ኮሶ ብዬ ነው የምጠራው? አስባችሁታል? ከነ ጀዝባነታቸው ከነ ጅላንፎነታቸው ከነ ድድብናቸው ከነ ኮሶነታቸው ከነ እከካቸው እዚሁ ሚዲያ ላይ ይቀመጡ። ሌላ እከካ ምስታልተኩ ደስ የትም አባታቸው መሄድ የለም። ገባችሁ? የነሱ የጸብና እኔ ከሰዎች ጋር የምጣላበት መንገድ በጣም የተለያየ ነው። ሲጀመር እኔ ማንነክተው ነው ዝም ብዬ ነው ማላቸው ገብቼ እኮ የምጣለው በግድ ነው እኮ የምጣለው። የእውነት እኔ እንዴት ነው ጸብ ውስጥ የማይከቱኝ? ገባችሁ? እንዴት አይከቱኝም? ለምን? እኔ ማን ነኝ? ገባችሁ? ከዛ አንጻር ነው የምገባው። አሁን ቴክስት የሚያደርግላት የለም፣ ብር የሚልክላት የለም ምናምን። የእውነት ለማንኛውም ምን አገባኝ። እኔ ምን ልውጥ? የት ልሄድ? ከማን ጋር ልዳረቅ? ባለጌንሽ አታውቂም እንደ እኔ ፍቅር ጨዋ በሆንማ ምን ሰራ ነበረ በሰንበቱ። የኔነት አታውቂኝም የኔ እናት። ልቤ ውልቅ ይበለልሽ። ስላላወቅሽኝ ነው። እና ጨዋ ምን ይሰራል በዚህ ሰዓት በሰንበቱ ምድር ከእናንተ ጋር? ነጠላ ሳታወልቅ ኧረ በስመ አብ። ከቤተ ክርስቲያን ነው አለ መጣሽ አይደል? ከዛ ነጠላውን እንኳን አላነሳሽም ማለት ቤተክርስቲያን ደርሰሽበት ቆርበሽበት እንኳን የመጣሽ የቤተክርስቲያን ደጃፍ የቤተክርስቲያን መሬት የቤተክርስቲያን ግድግዳ የነካ ነገር የሆነ ምን ነው የሚባለው እንትን ነው እኮ በቃ የለም ስሳሳት የሆነ ነገር ሰውነት የሚወረኝ ወይም ደግሞ አፌ ወደ ኋላ የሚዞር ምናምን ነው የሚያስለኝ። እኔ ዝም ብዬ የእውነት እንዲህ አንድ ነገር እንኳን ሰው ሲያናደው ከቤተ ክርስቲያን የመጣው ዝም በል ይባላል። የእውነት አባቴ ከቤተ ክርስቲያን እየመጣ ይሄን ዕቃ እዚያ ጋር አረጋችሁት ማለት ኧረ ከቤተ ክርስቲያን የመጣው ዝም በል ትለዋለች እናቴ። ትዝ ይለኛል። የእውነት ዝም በል ዕቃውን እዛ ጋር አስቀመጣችሁ ሲል ዝም ከዛ ስታስታውሰው እንደዚህ በአግያቢውን ሸፍኖ ቁጭ ይላል። እንደዛ ነው እኔ የማውቀው። በዛው ለቤተ ክርስቲያን ክብር የለሽም ማለት ነው። እንዴት ማለት ነጠላውን አርገሽ ምናምን እንዴት እንደገና እዛው ሰይጣን ውስጥ ዓለም ውስጥ አወላልቀሽ ኖርማል አትቀመጭም? አንድ ግርማ ሞገሱን መንፈግ ነው። ሁለት አታከብር። ይው እንዴ ድባቡ እንዴት ነው? አይከብድሽም? ቤተክርስቲያን ሄደሽ ነጠላ እንደዚህ አርገሽ ቢያንስ ድባቡ እንኳን እንዴት ግርማ ሞገስ የለውም? በላይሽ ላይ እንዴት የለው ነው? ታምራት ገለጻ ቤት ደርሰሽ ነው የመጣሽው? ሽት ሰው ሃይማኖት ዝም ብሎ እንደ ዘበኛ ሲመላለስ ይሄ ነው እንትን የሚለገባ ግርማ ሞገስ ከሌለው ምናምን ይሄ ስሜቱ ካልገባ ሃይማኖት የሚያደርገው ግርማ ሞገሱ እንጂ
ይሄ ማህበሩ አይደለም ጋይስ። አብራሽ ስትኖር የነበረችው ሰማን፣ ብዙ ሰማን። የኔ እናት እኔ ምሪ ሰርጀሪ አንቺ የምትስማሚ ከኮመንታተር ኮመንት ከሚሰጡት ልብ ቅርጽ ከሚያደርጉት ጋር ድሮ በዛ ስድድ በነበረበት የአማራ ትግል ብላችሁ ግሩፕ በከፈታችሁ ሰዎች ጋር ነው እንጂ ፐርሰናል ባቢሎን አንድ ነገር ልንገርሽ፣ ከጠላትሽ ምክር ከጠላትሽ የእውነት እርግጠኛ ነኝ ይሄው ነው የሚከናወነው ነገር። ጓደኛ አይደለሽም ማለት ከሰዎች ጋር ጸበኛ ነሽ ማለት አይደለም። ጓደኛ አይደለሽም ማለት ለዛ ሰው እንትን ነሽ ማለት አይደለም። እነሱም በቤታቸው አንቺም በቤትሽ ገስት የላከ ሰው ማለት ይሄ ጌም የላከ ሰው ጋር ተጫወች። በቃ ጓደኛ ስለጠላሹ ምናምን አይደለም። እኔ አሁን አጠገባቸው የሚሄደው ሰው አለ፣ ቻት የሚያደርግ ሰው ጠፋ። አሁን ጊፍት የሚሰጠኝ ሰው የለም። ከኔ ጋር ቁጭ ብሎ የሚያወራ ሰው ይጠፋል። ግዴታ እኮ አይደለም የእውነት። ያ ማለት እነሱን ጠላሻቸው ማለት አይደለም። በቃ እነሱም በጉራቸው አንቺም ጌም ከላኩልሽ ተቀብለሽ ተጫወች። ግን እንትናን እንዳትነካት እንትናን እኔ ጓደኛዋ አይነት ማህበር ተው። ጆንም ከላከልሽ ተጫወቺ፣ ናውም ከላከልሽ ተጫወቺ፣ ጃኒም ከላከይ ተጫወቺ ምናምን ሰስት። እንደገና ደግሞ ጊፍትን ሰው ቁጭ ብሎ እያወራም ራሱ እኮ ጊፍት ይሰጠዋል። ሰስት የሆነው ገቢ ነው። እስቲ ከዲቦራ ጋር ወላ እነ ሄለንም እነ ምናምንንም እስቲ ወስደው ምን አይነት ማህበር እንደሚመሰርቱ። የሀብታም ግሩፕ ነው፣ የቁሙሊ መንደር ነው። እንደዚህ አትበይ ተብያለሁ። ምንድነው በምን ልቀይረው? ይሄን ቃል በምን ልቀይረው? የእውነት ምን አይነት ማህበር እንደሚመሰርቱ የእውነት ዲቦራ ሰምታ ሄዳ ዲቦራ አይሆኑሽም፣ ልብሽ ድው እንዳይል የእውነት ነው የምነግርሽ ዲቦራ። የእውነት እነዚህ አይሆኑ